መሬት ስንት ዓመቷ ነው ከተፈጠረች? 5.5 ሚሊዮን ምናምን ይሆናታል። እንደዛ ብለዋል እነሱ። ኖ ቢሊየን ነው። የምን ሚሊዮን ነው? ቢሊየን እኮ ነው። ዩኒቨርስ ኖ በካርበን ግኝት ዩኒቨርስ ራሱ ተፈጠረ የሚለው ከየት ይፈጠረ አያውቅም እንጂ ሳይንስ ግን አረጋግጧል። በቢሊዮን ነው አይደለም። እኔ ሌላ አንድ አዲስ ግኝት ያነበኩት መጽሐፍ ነው ማለት ሚሊዮን 60 ሚሊዮን ይባላል ምናምን ሚሊዮን ይባላል። ግን ሌላው መጽሐፍ ላይ አሁን አዲስ ኤአይልም አንብብ ወደ 4.4 ምናምን ቢሊዮን ነው። ካርበን እኮ ነው። ካርበን በቃ አረጋገጠ 4.4 ቢሊዮን ዓመቱ ነው ብሏል መሬት ራሷ ከተፈጠረች። ይሄ ከመጽሐፍ ቅዱስ ጋር ይጋጫል ነው። አልማይቲ ጋድ አለ ብዬ አምናለሁ። ለምን መሰለ? እኔ እግዚአብሔር መኖሩን የማውቀው የሆነ አካል መኖሩን የማውቀው ሲነጋና ሲመሽ ብቻ ነው። ማይክሮ ሰከንድ አይዛነፍም። ሲነጋና ሲጨልም ዘሴም ታይም ነው፣ ብታምኑ ባታምኑ። ስለዚህ there is one something power አለ፣ ያ እንዳይዛነፍ የሚያደርግ አለ ብዬ አምናለሁ። ስለዚህ 4.4 ቢሊዮን ከሆነ ቢሊዮን ማለት እኮ ቀላል አይደለም። ሚሊዮን እኮ ስንት እንደ ሚሊዮን እኮ ራሱ ብዙ ነው። አንድ ዓመት እኮ ለመምጣት ብዙ ቀን ነው የሚፈጅበት፣ ስንቱ ሰኮንዶች ምናምን። ወለ ለፈጣሪ አንድ ዓመት ለ3000 ዓመት ታሪክ 3000 ዓመት እንላለን። 8000 ይባላል። ሺህ እኮ ነው። ሚሊዮን እኮ የሌለ ነገር ነው። ቢሊዮን እኮ ነው እያለ ያለ ነው። ስለዚህ ይሄ ነገር እንዴት ነው እንዴት ነው ወይ እግዚአብሔር የሚባለው አካል ለምን አይታይም ነው? በቃ አሁን ኃጢአትም እንዳንሰራ እንዳንሳሳት ካስፈለገ እግዚአብሔር ራሱ መገለጥ አለበት ሚል አመለካከት ነው ያለኝ። መገለጥ አለበት። በቃ ምን ችግር አለ? መገለጥ አለበት። እግዚአብሔር የሚባለው አካል ምድሯን ድብልቅልቅ አድርጎ ማሳየት አለበት። የሰው ልጆች ሁሉ ተረደው ተንቀጥቅጠው ይገዙ ዘንድ። አሁን እኮ የጌታ ተከታዮች አናምንም አሉ። አይገለጽም። ለምን መሰለህ? አናምንም ያሉ ለምን እንደማይገለጽ ልንገርህ። ለጨርሴ ይኸውልህ ራሱ ጌታ የመረጣቸው የተባሉት ዳሳፕሊንስ ምንድነው የምትለው? ምንድናቸው ይባሉ? ምንድነው ይባሉ? እነዚህ ሐዋርያት እኮ አላመኑም። ሐዋርያት አላመኑም። ሳያምኑ እኔ ማንም እባላለሁ አለው። ጴጥሮስ ብቻ ነው አንተ የሕያው እግዚአብሔር የአብ ልጅ ነህ አለው። አንተ መንፈስ ቅዱስ ገልጦልሃል እንጂ ካንተ አይደለም አለው ኢየሱስ ይላል መጽሐፍ ቅዱስ ያነበብኩት ነው። መጨረሻ ግን አብን አሳየን አሉት። አናምንም ማለት ነው። እኔን ያየ አብን ያያል አላቸው። እኔን ያየ አብን እያየ ነው አለ። አላምንም። እኔን ካየ አብን እያየ ነው። አብ በእኔ ላይ አድሯል። መንፈስ ቅዱስ እኔን ካየ አለ ይለዋል። እምቢ አለ። ከዚያ በኋላ መሬትን አንቀጥቅጦ ብትንትናቸው ወድቆ በሆነ ተራራ ላይ ደብረ ታቦር ነው ምናምን ላይ ፈሳቸውን አዳምጦ እርግብ በአምሳል በመንፈስ ቅዱስ አምሳል ወረደ ይላል። የምወደው ልጄ ይሄ ነው እሱ ነው የሚል ድምፅ መጣ ይላል። እነዚያ ግን ተፈላሳፊዎች እግዚአብሔርን አናምንም በማለታቸው ጌታ ወደ ላይ ጸሎት አረገ። በቃ ተገለጠ ይላል። የተገለጠው ግን ራሱ እግዚአብሔር የማይቻል አምላክ ዓለምን የሚያቀልጥ ነው። ፊቱ ራሱ ያቀልጣል። ስለዚህ ምንድነው? በምንድነው የተገለጠው? በድምፅ ነው። የምወደው ልጄ እሱ ነው ስሙት የሚል ራሱ ላይ የርግብ አምሳል መጣ ይላል። አዩት ያንን ግን በሰመመን እና ሲከፈት ግን ሌላ ነገር አይተዋል። ባይዘው እየሰማ ነው ያሬደው። ይሄ እውነት ከሆነ የመጽሐፍ ቅዱስ ትናንትና የተጻፈ ስለሆነ እውነት ነው ብዬ አስባለሁ። ለምን መሰለ? ይሄ ነገር እውነት ነው እና እነሱ እዚያው ላይ የጻፉት ምንድነው? ሐዋርያት አይተነዋል ያሉ። ሰማይ ሲከፈት የተለያየ ነገር አይተዋል። በጣም ከባድ ነገር፣ አስፈሪ ማለት ነው። በዚያ ሰመመን ውስጥ ፌንት በልተው ነቅለው የወደቁ ጊዜ ሰማይ ተከፍቷል ለነሱ። ያዩት ግን
ይሄ ምንድነው የምትለው? ክሩቤል፣ ሱራፌል፣ አርባዕቱ እንስሳ ምናምን የሚያሸበሽበውን ነገር አይተዋል። ኤሎሄ ኤሎሄ ሲሉ አይተዋል በግርማ ሞገስ። እግዚአብሔርን ባይዞይ ማየት አይቻልም ነው የሚልኩ ራሱ መጽሐፍ ቅዱስ ላይ ብዙ መላእክት እንትኖች ምንድነው ትንቢተኞች ተናግረዋል። ማየት አይቻልም ነው ያለው። እና እኔ የሚመስለኝ ሐዋርያት አይተዋል፣ ለተአምር ከፍቶላቸዋል። ያኔ ነው ኢየሱስን እንደ ነፍሳቸው የተከተሉት። ገብተዋል የምን አመኑ። በቃ ተከፈተ፣ አዩ፣ ደነገጡ። በአይናቸው ማየት መቋቋም አልቻሉ። እግዚአብሔርም የሚያይ ሰው የለም ነው። ስለዚህ አሁን ለኛ ለዚህ ትውልድ የሚያስፈልገን ግድ የለም ሰማይን ከፍቶ ለዓለም ሕዝብ መታየት አለበት። የሆነ ነገር ታምር እግዚአብሔርን የምለምነው ሰንጥቆ የሆነ ቀን ሁሉንም ሰው ስለሚቆጣጠር አእምሯችን እንዳንተኛ አድርጎ የዓለምን ሕዝብ እንዳይተኛ አድርጎ እንደ ካናቢስ መክፈት የሆነ ለአንድ ሰዓት ከፍቶ ማሳየት፣ የሚያስፈራ ግርማ ሞገስ ማሳየት። ከዚያ በኋላ የፈሳም ሁሉ ይደበቃል። ጴንጤ ነኝ ምናምን ነኝ ሙስሊም ነኝ ኦርቶዶክስ ነኝ የለም። ፈስ በፈስ ሆኖ የሚስተካከል ይመስለኛል። የሰው ልጅ አይገልም፣ አይሰርቅም፣ ለዚያችም ዓለም አይጨነቅም። አሁን ይኸውልህ እግዚአብሔር እንደዚህ ቢያደርገን ምን አለ ቢያሳየው ይሄን ህዝብ ታምሩ። እኔ ራሱ ለብቻዬ እንዲያሳየ ይፈልጋለሁ። ሁልጊዜ ጸሎት የማደርገው ሰማይን ሰንጥቆ የሆነ ነገር እንዲያሳየ ነው። በቃ አንተን አላውቅም። እኔ ሁልጊዜም ጸሎት የማደርገው እግዚአብሔር ሆይ እንደ ሙሴ እኮ አንተ ማየት ባልችል ሰማይን እንደ ሐዋርያት ሰንጥቀህ የሆነ ነገር ሚራክል አሳየኝ እያልኩ በቃ እንጂ አንጎሌ ተደፍኖብኛል እያልኩት ነው። እፈታተናለሁ፣ እጠራጠራለሁ እያልኩት ነው ሁልጊዜ። እባክህ ሰማይን ከፍታ አሳየኝ የሚል ጸሎት ሁሌም ማረግ። ስነሳ ያን ልተኛ ስለያን የሚመጣብኝ አንድ ቀን ግን ከፍቶ ያሰኛል ብዬ አውቃለሁ፣ እንትን አስባለሁ። በርግዶ የሚያሳየኝ ይመስለኝ። ግን እዚህ ጋር አታገኘኝም። አንተም ያን ካሳየኝ አታገኙኝም። እኔ አታገኙኝም። ምን እሰራለሁ እዚህ? ያየሁትን ነገር ለመመስከር ባለም ዞራለሁ። ያችን ቀን እንዲያሳየኝ ጸሎት አደርጋለሁ። አሁን እዚህ ቁጭ እንዳልኩ በርግዶ ካሳየ ወደ ቲክታክ አልመጣም። ምን ልሰራ እመጣለሁ? ቀሚሴን አጥልቄ መስቀሌን ይዤ መንቀሳቀስ። ስለዚህ ለዓለም ሕዝብና ለእግዚአብሔር የሚባለው ኃይል እየሰማ ከሆነ ትሰማለህ ብዬ ተስፋ አደርጋለሁ። እባክህ በርግደህ ይሄን ዓለም እንደ ሐዋርያት ጊዜ አሳየንና እኛም ልባችን ይረፍ እንጂ ሁሉም ይፈነጥዛል፣ ይገላል፣ ይገዳደላል፣ የለም ይላል፣ አለ ይላል፣ አላህ ነው የሚያድነው ኢየሱስ ይላል። በቃ ግራ ገባን። 1 ሚሊዮን 3 ሚሊዮን እምነት ይዘን ዝም ብለህ በርግደህ ይሄንን መስኮቱን አሳየውና የዓለም ሕዝብ እየፈራ እየተንበጫበጫ አንተን ማምለክ ይቀጥል የሚል ጥያቄ አቀርባለሁ። ቀጥል። ለማንኛውም ያ እኔ የምለው ምንድነው እሱ አይመጣም አይከፍትም ብዬ ነው የማስበው። ምክንያቱም ይሄ ሎጂካሊ ስታስበው አይምሮ የሚባል ነገር ቆይ አይምሮ እኩል አስረዳህ እኮ ነው። አይምሮ ተፈጥሮልናል። አይምሮአችን ደግሞ ነፃ ፍቃድ እኛ ከሰዎች የተለየ ነው። ለምንድን ነው? ነፃ ፍቃድ ፍሪ ዊል ስላለን ነው አይደለ? ጋድ መጥቶ ለአንተ ታየህና ሰማይ አለ ማለት አይምሮን ምን ማኒፑሌት አደረገው ማለት ነው። ከዛ በኋላ ነፃ ፍቃድን ታጣለህ። እሱ ዋና ያደረገው እሱ አይደለም። እግዚአብሔር እኮ አይጨበጥም አይዳሰስ የሚለው ነው የማምነው። ኢነርጂ ነው። እኔ የምለው የሰማይ ስርዓቱ አይደለም እንዴ? ለምን ለነዚያ ለሐዋርያት ለምን ተፈቀደላቸው? የሰማይ ስላላመኑ እኮ ነው። እነሱስ ኢየሱስን ታቅፈውት የእግሩን እየሳሙ ነው። እኛ እኮ ኢየሱስ መካከላችን የለም። ተጨነቅን እኮ ጎበዝ ያሬድ። እኛ እኮ ተጨንቀናል የሰው ልጆች። እነሱ እኮ ኢየሱስ የተባለ አልፋና ኦሜጋ ጎናቸው ሆኖ እኮ ያላመኑ። እኔ አሁን እኮ ኢየሱስ ከሄደ ከ2000 ዓመት በኋላ ተወልጄ ነው እየጠየቅኩ ያለሁት። ኢየሱስ አብሯቸው ሆኖ ካላመነ ኢየሱስ ከተሸበለለ 2000 ዓመት በኋላ ነው እየጠየቅኩ ያለሁት። ለምንድን ነው የማይሰማን? ጊዜ ከፍቶ ለምን አያሳየን? የሆነ ነገር ማሳየት አለበት። የሆነ ቀን ብልጭታ ማሳየት አለበት። ደንግጠን ገደል እንድንገባ ሳይሆን እንድንከተል ማለት ነው። ብልጭታውን የምታየው በራስ አእምሮ ውስጥ ነው። ብልጭታው ኮንሽየስነስ ነው። ዳይሜንሽን ከፍ ሲል እግዚአብሔርን እኮ በነገራችን ላይ እኮ የሚነጋገሩ ሰዎች ሊኖሩ ይችላሉ እኮ የሚገለጥላቸው ሰዎች ሊኖሩ ይችላሉ። በዚህ ነው የማምነው። ኮንሽየሳችንን ከፍ እናርግ ነው። ኮንሽየስ ምንድን ነው? አስተሳሰባችን እንዲያድግ አሁን በጸሎት በጾም በጥሩ በመልካም ስራ እውነት ነው። ያንን ሀይንትን ለማድረግ ያንን አምናለሁ። በቃ ቀጥል። ያን ለማድረግ ከባድ ነው።
ወይ ያን ለማድረግ ከባድ አይሆንም? ያ ኮንሽስነስ ኢትስ ኖት ኢዚ። ምን መሰለህ አሁን እንደውም በጣም አሪፍ አይዲያ መጣ። አሁን ዓለም እየሄደችበት ያለችው መዘውር የሰው ልጅን በብልጭልጭ እና በአርቲፊሻል ነገሮች ቫይብሬሽን ኢነርጂ ምናምን ታውቃለህ። ሁሉም ነገር ቫይብሬሽን አለው። ለምሳሌ አርቲፊሻል አበባ ለምሳሌ ለአርቲፊሻል አበባ አንተ ለሚስት ከምትሰጣትና በጣም የሚያምር ደግሞ ናቹራል የሆነ አበባ ብትሰጣት ያኛው ሊያምር ይችላል፣ ይሄኛው ግን ናቹራል ነው። ቫይብሬት የሚያደርገው የትኛው ነው? ናቹራሉ ነው። ስቲል ኢት ኢዝ ላይፍ ስላለው ማለት ነው። አሁን ቴክኖሎጂ ይሄ ምናምን የምትለው ነገር እኔ ቴክኖሎጂን በጣም ሰፖርት አደርጋለሁ ምናምን። ዋናው ግን ሜን ጎሉ ምንድን ነው? ለመጥፎ ነገር ነው እነሱ የሚጠቀሙበት። ዋይ የሰው ልጅን ሞር ከናቹራል ቤዝ ማውጣት ነው የተፈለገው። ዊ አር ኔቸር እኮ ዩ ኔቸር ሚ ኔቸር ኦል ኦፍ አስ ኔቸር። ግን ሞር ስንወጣ ከቫይብሬሽናችንን እየራቅን እንመጣለን። ከዛስ በኋላ አንደር ኮንትሮልድ ነው የምትሆኑ፣ ማኒፑሌተር ነው የምትሆኑ። የነፍስህን ነፃ ፍቃድ ነው የምታጣው። አሁን ለምሳሌ ኒውራሊንክ አምጥቷል አይደል? ኤለን ማስክ ኒውራሊንክ እኮ መጥቷል። ኒውራሊንክ ማለት ስሞል ቺፕስ ነች። ባለፈው ዕለት እንደውም ሲኤንኤን ላይ ካየ ኒውራሊንክ የተገጠመላቸውን ዲሴብል ሰዎችን ኢንተርቪው እያደረጉ ነበርና ኒውራሊንክ ማለት መሰለ የብሬን ሴላቸውን ቫይብሬሽናቸው ሜጀር እያደረገ ቶታቸውን ነው ቶት ኢማጂን አይምሮ ውስጥ አሁን እኔ እያወራሁ አንተ የምታስበውን ነገር ኒውራሊንክ ሲገጠምልህ ቲንክ ያደርጋል። ከዛስ ስልክን ይከፍተዋል፣ ጌም ይጫወታል፣ ኢሜይል ይጽፍላል፣ ያሰብከውን ነገር እንደዚህ ካፍ ቃል ሳይወጣ ማለት ነው። ዩ ጎት ሞ ፖይንት። ይሄ ማለት ነው የነሱ የሰዎችን ሰው አይምሯችንን ሀክ እያደረጉት ነው ማለት። ነፃ ፍቃድን ነው የምታጣው። ዋት ዩ ቲንክ እሱ እስካሁን ድረስ ያልቻሉት እነሱ የሰው ልጅ በአይምሮ የሚያስበውን ነገር ኮንትሮል አለማድረግ ነው። ዘሞር ቴክኖሎጂ አድቫንስድ እየሆነ በመጣ ቁጥር ላይፍ ኢዚ እየሆነ ይመጣል። ኦፍኮርስ ላይፍ ኢዚ ይሆናል፣ ትራንስፖርት አለ ምናምን፣ ግን ዊ ቢካም ቱ ኮንትሮልድ ዩ አንደርስታንድ። ያ ደግሞ ማለት ቫይብሬሽናል ኢነርጂያችን ምን ይሆናል ማለት ነው ሎ እየሆነ ይመጣል። ከዛስ በኋላ ከኮንሽየስነሳችን እንወርዳለን ማለት ነው። አሁን እኮ ኮንሽየስነሳችን ወርዷል። 5 ኪሎ ሜትር እኮ በእግሩ የሚሄድ ሰው የለም እኮ። ዛሬ እኮ ዝም ብሎ ዛፍ ውስጥ ሄደ ቁጭ በል ብትለው እኮ ለ2 ሰዓት ፒፕሉ እኮ ልብሱን አውልቆ ሊጨልል ይችላል እኮ። መረጋጋት የለም፣ ጸጥታ የለም። ሶሻል ሚዲያው ነው ኢትዝ በጣም ሁካታ ምናምን አለው። የሆነ ቦታ ሄድ መንገዱ ሁካታ ዩ ኖ ዊ አር ጎይንግ ቱ በጣም ከኮንሽየስነሳችን ከናቹራል ቤዛችን ምናምን ነገር እየወጣን ነው ያለ ነው። ያ ደግሞ የሚደረገው ኢንቴንሽናል ነው እና የሆነ የተስፋይቱ ሰዎች ያስፈልጋሉ፣ ቴክኖሎጂውን የሚያውቁ ግን ደግሞ ኤጌኒስት የሚጫወቱ። ከዛ እውቀት የሚገለጥላቸው ሰዎች ምናምን እኮ እውቀት የሚገልጥላቸው ባይዘው የሆነ ዜሪ ስፒሪት አለ ብዬ ነው የማስበው እኔ። አይሮፕላን ምናምን ሲሰሩ የሆነ ቫክሲን ሲሰሩ ወይ ምናምን ዝም ብሎ ሂውማን ማይንድ ብቻ ኦፕሬት ያደርጓል ብዬ አላስብም ፐርሰናሊ። ምክንያቱም ዋናው የሚፈለገው የሰው ልጅን ንዝረቱን መቀነስ ነው፣ ናቹራልነቱን መቀነስ ነው። ኤአይ ምናምን መጣ። ኤአይ እኮ ማለት ምን ማለት ነው ታውቃለህ? አርቲፊሻል አበባና በአበባ መካከል ያለ የሰው አርቲፊሻል ማለት እኮ ነው። ቫይብሬሽናቸው ናቹራል አይሆን እንጂ ሞር አድቫንስድ የሆኑ ሰዎች ማለት ነው።